አይልም በጭራሽ። የማንኛውም ህይወት የራሱ አንድ ሰው ይመቸኛል አይመቸኝም ብሎ የመምረጥ መብት ያለው ራሱ ጋር ነው። የትኛውም ውሳኔ ለመወሰን ራሱን እንዲያዳምጥ አድርጊው ለማለትም ነው። አንድ ያ ማለት እንግዲህ ብዙአየሁ እንግዲህ ያ ማለት እንግዲህ ሄርሜልዬ ያንቺ ወይንም ደግሞ የሱ ምርጫ ነሽ፣ የአብርሃም ምርጫ ነሽ እያልሽን ነው አይደለ? በዚህ አጋጣሚ በጣም ደስ ይላል። እንግዲህ ሄርሚን እንግዲህ መርጠው ተገኝተዋል እነዚህ ሰዎች ማለት ነው። የአብርሃም ባለቤት ልትሆን እንግዲህ ትንሽ አልቀራቸውም። እንግዲህ ቀለበት አሰራውም ይካሄዳል፣ ሁሉም ነገር ይካሄዳል። እንግዲህ ቡዜ ምን ቀየረሽ? ቡዜ አሁን ምን ተገኘ? የኔ ጀግና ብዙአየሁ ማለት ነው። እውነትሽን ነው። በጎረምሳ ምታ ልታስደበድባችሁ፣ በጎረምሳ ምታ ልታስደፍራችሁ ስትሉ እናንተ ደግሞ ጠፍላችሁ ላሽ ብላችኋን ያረጋችሁላችሁን ነገርም ከርታችኋለች። አንቺ በጣም ጀግና ሴት ነሽ፣ ትለያለሽ። ቀጥ ብዙአየሁ ማለት በጣም ጀግና እንጂ አንቺን የሆነ ምርጫ ተጠቅሜ የሆነ ነገር ማንም ሴት እንዲጎዳ አልፈልግም። እውነት ለመናገር ነግሬሻለሁ ከዚህ በፊት የመጣሽበት አመጣጥ ልክ ስላልነበረ ነው ያ ሁሉ ውርጅብኝ ሲወርድብሽ የነበረው ማለት ነው። ብዙ ጊዜ አብሬው ሲሆን ስለማልታየው ነው አሁንም ራቅ ብዬ ነገሮችን እንትን ለማለት የሞከርኩት። ግን ደግሞ ጊዜ ምን ያህል እርግጠኛ እኔ ባንቺ ይሄን ሀሳብ ምን ያህል እርግጠኛ ነኝ? ዛሬ እሷ ስለተሳሳተች ብቻ ነው ወይም ደግሞ ነገሮችን ይፋ አውጥታ የምታደርገው ነገር ስላስደበረች ነው እኔ እንደ ምርጫ የተጠቀምሽው ወይስ እንዴት ነው? ይቅርታውን እንድትቀበሉ ስለምፈልግ ነው ይህንን ያልኳትኝ ማለት ነው። በቃ ያ ማለት እንግዲህ ትክክለኛ የአብርሃም ሚስት እንግዲህ ሄርሚሻ ናት ማለት ነው። እንኳን ደስ አላችሁ በዚህ አጋጣሚ። በቃ ቡዜ ሁሉንም ነገር ተናግረዋለች። ሁሉንም ነገር ወረዲ ተናግራለች። በቃ ቡዜ ማለት ነው። በቃ ይሄ ነው ፋክቱ፣ ይሄ ነው እውነታው። እሱ አብርሃም እንግዲህ ከሄርሚዬ እንደማይርቅ እኔም ነግሬያችሁ ነበር። አሁንም እንግዲህ ከሄርሜላ ጋር ይቀጥላል። ብዙ በፊት ያሳለፈው ህይወት አንድም ቀን ትክክል ነው ብዬ አላውቅም አልልምም። ምክንያቱም ትዳር ላይ ያለን ሰው በሆነ በማይሆን እውነቷን ነው። የተበጠበጠ ትዳር እኮ ነው የተበጠበጠ። በቃ ይሄ ምን ቅጦሽ የማትሉት ትዳር በቃ ጋጥ ወጥ የሆነ የተመሰቃቀለ ህይወት ነበር ሲኖር የነበረው አብርሃም። ስለዚህ አሁንም ቢሆን እንግዲህ እስኪ ከአንዲት ሴት ጋራ መቅረብ የለበትም ብዬ ስለማምን ሁሉ ሪስክ ውስጥ ገብቼ ይህንን ነገር ማድረግ ዛሬ አንቺን እንዴት እንደዚህ ቀየረሽ ግራ ያጋባል። ሁሉም አንቺ በተቀየረበት መንገድማ አቤላዬ የተቀየረችበት መንገድ የሄርሜልዬን ጥሩ ጎኗን አየች፣ ጥሩ ፍቅር አሰጣጧን አየች፣ አነጋገሯ ምሁር ናት። በቃ ለዛ ያላትን ተተናዋ ምናምኗ በቃ በጣም ጀግና ስለሆነች ነው። እስኪ ቀጥል አቤላ። ስላደረግሽው ነገር አልተመቸኝም። አሁን በፊት ባደረግሽው ነገር ይቅርታ ተባብላችሁ ባለፋችሁበት ነገር ላይ እንደ አዲስ ነገር አንስቼ ልቆሳቆስ አልፈልግም። ዋና ግን የምፈልገው ምንድን ነው? ወንድሜ ደና እንዲሆን እፈልጋለሁ። አንቺም እንደ ሴት ደና ወንድሜን ጥሩ አድርገሽ መያዝ አለብሽ። አንቺም ሴት ሆነሽ መገኘት አለብሽ። በፍቅር የተሞላሽ የፍቅር ትትና ያለብሽ እንግዲህ እያለች ነው ብዙአየሁ ማለት ነው። እኔ ብዙዬ ብያታለሁ እንግዲህ ብዙዬ እኔ ማር አድርስልብሽ። ግን ትክክለኛውን መንገድ ይሆነኛል የምትሆን መንገድ ምረጪ። አሁን ከሱ ጋር ህይወት ጀምሪ፣ ህይወት ይኑርሽ ምናምን እያልኩ አይደለም። ያንን ቪዲዮ የምር ባዶ ፍላሽ ባይሆን ኖሮ የምሩን ሰጥቷት ቢሆን ኖሮ ድጋሚ ልትጠቀምበት ነበር ማለት ነው። እንዴት እንደምታዩት እንዴት እንደምታስቡ በትክክል ኖሪው ባዶ ባይሆን ኖሮ ብትጠቀምበት ነበር። ላኪን አቤላ ግን ገብቶ አብርሃም ሌላ እኮ ብዬ እኔ ከ3 ቀን በፊት ተናግሬ ነበር። እንዳልኩትም አብርሃምም እንግዲህ በዛው እኔ ባልኩት ቃል ነው የተገኘውና ቡዜ በጣም ትክክል ነገር ነው የተናገርሽው ራሱ ማለት ነው። እና አሁን ላይ እንግዲህ ወንድሜን አስመችተሽ ያዥው ሄርሚ ብትመርጧትም ጥፋት የለውም። ሄርሜላ ከመልክም መልክ አላት፣ ከቁንጅናም ቁንጅና አላት፣ ከተተናም ትትና አላት፣ ፍቅር የተላበሰ ልጅ ናት። በዛ ላይ ደግሞ ብዙ ነገር ሰላም ወንድሜ ደስታ ይህንን ነገር እንዲሆን ያደረገኝና የገፋኝ ነገር አንድ ነገር ነው። እውነት ብሩኬ አድርገኸው ቢሆን ኖሮ ሩታን በጣም ነው ያዘንኩባት። አሁንም መጥፎ ነገር ግን ማውራት አልፈልግም ስለሱ። አሁንም በቃ ተይ ብዙዬ፣ እዚህ ጋር ቆሚ፣ ይቅርብሽ። ስለሱ አንድ ነገር አታውሩ፣ መጥፎ ነገሮችን አታውሩ። ታዋት እርግፍ አርጋችሁ በቃ አሬ ነካው እንጨት አርጋችሁ ትወልዋት እሷን። በቃ ካሁን በኋላ እውነቴን ነው የምነግራችሁ። የተተፋ ምራቅ እኮ መልሶ የተደፋ ውሃ እኮ ተነስታችሁ ወይንም ደግሞ አንስታችሁ አትጠጡትም አይደለ? ስለዚህ እንደተተፋ ምራቅ አርጋችሁ ጋጥ ወጥ ስለሆነች ልጅቱ ማለት ነው።